ጠማማ ምላስ ግን ነፍስን ይሰብራል እንዲል በዙሪያችሁ ላሉ ሰዎች በየሶሻል ሚዲያው ምን እያላችሁ ነው? ለሰዎች ተስፋን የሚሰጥ ብርሃን ወይንስ የሰዎችን ተስፋ የሚያጨልም ጨለማ? ሁላችንም ራሳችንን እንመልከት። ወላጆች ለልጆቻችሁ ምን እያላችሁ ነው? እያወዳደራችሁ ዋጋ እንደሌላቸው እየነገራችሁ ነው? መምህራን ተማሪያችሁ ፊዚክስና ማት ስለወደቀ ብቻ ነገይትም እንደማይደርስ እየነገራችሁት ነው? ተማሪዎች እርስ በርስ ቡሊ እየተደራረጋችሁ ነው? ለሰዎች የምንሰጠው በጎ ነገር ባይኖር እንዴት በጎ ቃል ይታጣል? አሁን በተስፋ መቁረጥ ውስጥ ያላችሁ ሁሉ አስታውሱ፣ የማይነጋ ሌሊት የማያልፍ ቀን የለም። አሁን ያለህበት የተስፋ መቁረጥና የብቸኝነት ስሜት ዘላቂ አይደለም። እውነት ነው፣ አሁን በጣም ከባድ መስሎ ሊታይ ይችላል። ነገር ግን ልክ እንደ ሌሎች ነገሮች ሁሉ ይህም ስሜት ያልፋል። እንዴት ላሳልፈው ካልከኝ የሚሰማን መጥፎ ስሜት ተቀበለው። አሁን ደክሞኛል፣ አዝኛለሁ በል። ነገር ግን በፍጹም ራስ ላይ አትፍረድ፣ አትጨክን። ወደ ፈጣሪ ቅረብ። እንደ እምነት ፈጣሪ ኃይልን ይሰጣል። ተስፋን ለማይሰጡ ቃላት ዶንቆሮውን፣ ለማያበረቱ ንግግሮች ጆሮ አትስጥ። ለምትወዳቸው ሰዎች ስትል ቀጥል። አሁን